ሰላም እንዴት ናችሁ? በድጋሚ መጥቻለሁ። ሀያት ነኝ። ዛሬ የናሽናሊቲ ፈተና አለኝ፣ የመጨረሻው። እስቲ ዱዓ አድርጉልኝ እንዲቀናኝ። በመቀጠል ኢሮፕ ላይ ያለን ሀበሾች ወይም ሌላ ሀገር ዜጎች በጣም ያሳዘነኝና የሚያናድደኝ ነገር ቢኖር በአንድ ሰው ማንኛውም ሰው ቢሆን አመጣጡ ይለያል። በአንድ ሰው ስፖንሰር ተደርጎ ወደዚህ ሀገር ከመጣ ወዳለንበት ሀገር ያ ሰው ምናልባት ያው የሰው ልጅ ነንና ግጭት ይኖራል፣ አለመስማማት ይኖራል። በዛ አጋጣሚ በጣም የሚያሳዝነው ነገር በተለይ ለሴቶች ከዛ ሰው ጋር ካልተስማማችሁ ያ ስፖንሰሩ ያመጣችሁ ሰው በቀጥታ ኢሚግሬሽን ሄዶ ከዚህ ሰው ጋር ጣልተናል ወይም ተለያይተናል፣ ስለዚህ ወደ ሀገሯ መመለስ እፈልጋለሁ ብሎ ሪፖርት ካደረገ ቀጥታ ነው ሪፖርት የሚያደርጓችሁ። እና ይሄ በተለይ ለሴት ልጆች በጣም ነው የሚያናድደው። ማለት እንደፈለገ ተጫውቶባችሁ ጊዜያችሁን ተጠቅሞባችሁ እመልሳታለሁ ስላለ ብቻ አክሰፕት ያደርጋሉ። እና ያጋጠመኝ ነገር ቢኖር በአንድ ጓደኛዬ 4 አመቷ ነው እዚህ ከመጣች እና ያመጣት አካል ተጋጩ። ልጅም የላትም ምንም የላትም። እና ልጅ ያው አልፈለገም እሱ ግን እሷ እንደዚህ አስቦ ነው ብላ ምናምን አላሰብንም። ማለት እሷም እየተማረች ነበረ፣ እሱም ጊዜው አይደለም ምናምን ይላታል። ለካ እሱ ኦ ማይ ጋሽ አስቦበታል። እና አሁን 4 አመት ሆናት። ያው ከሰው ጋር ስትኖሩ ደግሞ እንዲፈጠራል ብላችሁ ስለማታስቡ ማድረግ ያለባትን ነገር ሁሉ ተዘናግታለች፣ አላደረገችም። እና ሪፖርት አደረገ ለናሽናሊቲ እንትን እና በሚያሳዝን ሁኔታ አክሰፕት አላደረጓትም። እና ይሄንን ነው ዘዛ ነው እኔም ነቃ ብዬ ናሽናሊቲን ፈተና ለመፈተን እና ራሴን ለመጠበቅ ነው ያሰብኩት። እና እዚህ ሀገር ለምትመጡ ፕሊስ ተጠንቀቁ።